ሰላም ጤና ይስጥልን። እንዴት ቆያችሁ? ውድ የጊፍት ሪል ስቴት የዩቲዩብ ቻናል ተከታታዮቻችን ዛሬ የምንገኘው እንግዲህ ቦሌ አትላስ የሚገኘው ሳይታችን ላይ ሲሆን ብዙ ደንበኞቻችን የቦሌ አትላስ ሳይታችን ምን ደረጃ ላይ እንደደረሰ ፕሮግረሱንና ያለበትን ሁኔታ እንድናስጎበኛችሁ በጣም በተደጋጋሚ ጥያቄ ስትጠይቁን እንደነበር ይታወቃል። ሆኖም የእናንተን ጥያቄ መሰረት በማድረግ እንግዲህ ዛሬ ቦሌ አትላስ ይሄው አሁን የምገኝበት ሳይት ላይ ለእናንተ ለማስጎብኘት እንግዲህ ተገኝተናል ማለት ነው። ይሄ ሳይት እንግዲህ አምናችሁን የገዛችሁ ደንበኞቻችን በጣም በርካታ ደንበኞቻችን አላችሁ። ይሄው አምናችሁን የገዛችሁ ደንበኞቻችን እንግዲህ ውጤቱ እዚህ ደረጃ ላይ ደርሷል። በዚህ ደረጃ እንግዲህ ግንባታችን በመጠናቀቅ ደረጃ ላይ ይገኛል ማለት ነው። አሁን እንደምታዩት እንግዲህ ሙሉ በሙሉ የብሎኬት ፓርቲሽን ስራ ጨርሰንለት እንግዲህ ከዚህ በኋላ ወደ ፊኒሺንግ ስራ ነው የምንሄደው ማለት ነው። ስለዚህ G+16 የሆነ ከፍታ ያለው ህንፃ ሲሆን ከግራውንድ ጀምሮ እስከ አንደኛ ድረስ የንግድ ሱቆችን አካቶ የሚገነባ ሲሆን ቤቶቻችን ደግሞ ሌክዠሪ አፓርትመንቶቻችን እንደምታዩት እንግዲህ ሙሉ በሙሉ ተጠናቀው አሁን ላይ እንግዲህ ወደ 90% አካባቢ የፕሮግረስ ደረጃቸው ሄዷል ማለት ነው። ይሄ ሳይት እንደምታዩት እንግዲህ መሀል ከተማ ቦሌ ላይ እንደማረፉ መጠን ብዙ እንግዲህ ፋሲሊቲዎችን ይዞ ያካተተ ሲሆን እንደምታዩት ሳይታችን እንግዲህ ቦሌ አትላስ ዋናው መንገድ ሳይት ላይ የሚገኝ ሳይታችን ሲሆን ሳይታችንም እንግዲህ በአዲሱ የኮሪደር ልማት መንገድ እንግዲህ አስፋልት ዳር የሚገኝ ለንግድ ሱቅም አመቺ ለመኖሪያ ቤቶችም ደግሞ ሰላማዊ የሆነ የኑሮ ዘይቤ የሚገኝበት ሲሆን ከቦሌ አየር መንገድ እንግዲህ በአቅራቢያ ርቀት ላይ የሚገኝ በ5 ደቂቃ ውስጥ መድረስ የምንችልበት ሳይታችን ነው የሚሆነው ማለት ነው እንግዲህ እንደምታዩት። ስለዚህ ይህን ሳይት እንግዲህ ሙሉ በሙሉ ባገባነው ቃል መሰረት እንግዲህ አጠናቀን ለማስረከብ የተወሰኑ ስራዎች ብቻ ነው የሚቀሩ ደንበኞቻችን ማለት ነው። ስለዚህ የገዛችሁ ደንበኞቻችን አሁን እንደምታዩት እንግዲህ የግንባታ ደረጃው 90% ላይ በመድረስ ላይ ይገኛል። ከዚህ በኋላ የቀሩ ጥቂት ስራዎች ናቸው። እነዛን ስራዎች እንግዲህ አጠናቀን በቅርቡ የቤት ባለቤት እናንተን ለማግኘት ቀን ከሌሊት እየሰራን እንገኛለን ማለት ነው። አዲስ ደግሞ ላልገዛችሁ ደንበኞቻችን እንግዲህ የተወሰኑ ጥቂት ውስን ቤቶች የተረፉን ሲሆን እነዛንም እንግዲህ መታችሁ የሳይት ጉብኝትና የቢሮ ቀጠሮ ለማስያዝ ከታች በሚገኘው ስልክ ቁጥር መታችሁ እየደወላችሁ ልታገኙን ትችላላችሁ። አመሰግናለሁ።